ሰላም እንደምናላችሁ ለኛት ፋሚሊ ቤተሰቦች ከኔ ጋር እግዚአብሔር የተመሰገነ ይሁን። እንግዲህ አዳዲስ ነገሮችን ይዤላችሁ መጥቻለሁ። እንግዲህ አሹ ስፒድን ሁላችሁም ታውቃላችሁ። ቲክቶከር አሹ ስፒድ እና አሁን እንግዲህ ወደ ኢትዮጵያ ሊመጣ አንድ ሳምንት ብቻ ነው የቀረው። ስለሱ መረጃም እንግዲህ አንዳንድ መረጃዎችን እነግራችኋለሁ። ሌላም እንግዲህ ቆላድባ ሀገር ላይ በዛ ላይ ጎንደር ላይ የተፈጠረውንና የተከሰተውን ነገር ሁላችንም በቲክቶክ በሶሻል ሚዲያ በፌስቡክም እንዲሁም በተለያዩ ሶሻል ሚዲያ ላይ እንግዲህ ሲተላለፍ ያያችሁት የድንግል ማርያምን ታምር ያለውን ነገር ማሳያችኋለሁ ማለት ነው። እንግዲህ የተከሰተውን ነገር ጎንደር ላይ እንደዛ ቆላድባ ላይ ምን ተከሰተ የሚለው እናሳያችኋለን ማለት ነው ቤተሰቦች። እና ቆላድባ ላይ ምን ተከሰተ የሚለውን ያለውን ነገር አብረን የምናየው ይሆናል ማለት ነው። እንግዲህ ቆላድባ ላይ ምን ተፈጠረ? እንግዲህ የቅድስት ድንግል ማርያም ታምር እንግዲህ በቆላድባ አውራጃ ላይ ተከስቷል ማለት ነው። እስኪ ቪዲዮውን አብረን የምናየው ይሆናል ቤተሰቦች። ቪዲዮውን አይተን እንመለስ። ዓለም ሁሉ ሊሰማው የሚገባው የእመቤታችን ድንቅ ታምር እዚሁ ኢትዮጵያ ላይ ሊያውም ደግሞ በቆላድባ ከተማ ጎንደር ላይ ማለት ነው። ይሄ ደግሞ እጅግ በጣም የሚያስገርሙ ምን መሰላችሁ? እንግዲህ በምስራቅ ደንቢያ ወረዳ አላ በቆላድባ ከተማ ላይ በኮሊደር ምክንያት ማለት ነው አንዲት ከአስፓልት ዳር ያለችን ዋርካ ቀን ሙሉ እንግዲህ የኮሊደር ሰራተኞች በቼንቶ ሞከሩ፣ በመጋዝ ሞከሩ፣ ሊቆርጡት አልቻሉም ማለት ነው። በስተመጨረሻም እንግዲህ እንዳለ የሞከሩበት ማቴሪያል እየተሰባበረባቸው ያስቸግራቸዋል። ቀኑም እየመሸ ይሄዳል። ይሄ ከአቅማችን በላይ ነው ብለው ገና ከቦታው መንቀሳቀስ ሲጀምሩ ነው የእናታችን የእመቤታችን የቅድስት ድንግል ማርያም ስዕለ አድኖዋል አይደለ? ዋርካው ላይ ይታያል፣ ብርሃንም ያመነጫል። በዚህም ምክንያት እንግዲህ አጠቃላይ የቆላድባ ህዝብ እንግዲህ ሙሉ ዋርካውን ከቦት ፎቶ አንስቶ ነው እንግዲህ ይሄን ተአምር ዓለም ሙሉ ሊያዩ ይገባል እያለ ነውና የምር ይሄን ስታዩ እንግዲህ ቤተሰቦች እንደሰማችሁት ነው። ብዙ ሰዎች ሊቆርጡት ሞክረው ነበረ። ነገር ግን የሚቆርጡበት መጥረቢያ ወይም ምሳር እምቢ እንደሚላቸው ምናምን ተናግረው ነበረ። እንግዲህ ዋርካው ስር ላይ እንግዲህ ልክ እምቢ ያለን ብለው ሲመለሱ እንግዲህ የቅድስት ድንግል ማርያም ታምር የተገለጠው ማለት ነው። አሁን ላይ እኔም ቤተሰቦች እየደወሉ ትንሽ እህቴ እንደዚህ አይኗ እንትን ብሎባት የነበረ ሴትዮ አይኗ እየበራ ነው፣ መድ የቃተው ሰው ቆሞ እየሄደ ነው ብለው ታምሩን እየመሰከሩ ብዙዎች የአይን ምስክር የሆኑበት ዕለት ነው። እንግዲህ እውነት ትልቅ ታምር ነው። እንግዲህ ብዙዎች እየሄዱ እየተፈወሱበት ያለው ነገር ነው። አሁን ቆላድባ ላይ በጣም ትልቅ ታምር እየተደረገ ያለበት ሰዓት ላይ ነው አሁን ያለ ነው ማለት ነውና እጅግ በጣም ደስ ይላል። ከምንም በላይ እንግዲህ እኛም ቅድስት ድንግል ማርያምን በአይናችን በብረቱ የምናይበት ጊዜ ነው አሁንም የደረስነው እና ፈጣሪ በአይን በብረቱ ለማየት ደግሞ ያብቃል። የድንግል ማርያምን ታምር ሄደን በአካል ሄደን የምንፈወሱበት እድሉን ይስጠን እግዚአብሔር። ድንግል ማርያም እሷ ትርዳን ታግዘን። እውነት ለመናገር በጣም ነው ደስ ያለኝ። በዛ ላይ እንግዲህ ጎንደር መሀል ላይ በማይተገባ ሁኔታ ብዙ ነገሮችን እየተደረገበት የነበረ የቆየ ነገር ነው እና አሁንም እመቤታችን በየጊዜያቱ እየተገለጸች ታምሯን እየገለጠች ነው ያለው። እንዲሁም በውጭ ሀገርም በሌሎችም ሀገራቶችም እንዲሁም ድንግል ማርያም እየተገለጠች ነው። እንግዲህ እሷ እመቤቴ ባላችሁበት ጠብቃችሁ ያሰባችሁትን ያለማችሁትን እሷም እመቤቴ ታሳካላችሁ። ሌላ ምንም ብላችሁ ነገር የለም። ያሰባችሁበት ተሳክቶ ያለማችሁት ሁሉ ተሳክቶላችሁ ሁላችንም ለማየት ያብቃን። ውድ ቤተሰቦችን እውነት እኔ በጣም ደስ ያለኝ ከምንም በላይ በጣም ደስ ይላል። ማለት እንደዚህ ታምሯን በእንደዚህ ያለ ነገር ማየት እጅግ በጣም ደስ ይላል። እውነት ለመናገር ሁላችንም ተደስተናል። የቅድስት ድንግል ማርያምን ታምር እንደዚሁ በአይናችን በአይን በብረቱ ስላየን እጅግ በጣም ደስተኞች ነው። እመቤቴን ነው የምነግራችሁ።
ፈጣሪ ለዚህ ቀንና ለዚህ ጊዜ ስላደረሰን እጅግ በጣም አከብረዋለሁ። እናንተም ደግሞ ሀሳባችሁ ዓላማችሁ ተሳክቶላችሁ የተሻለ ሕይወት እየኖራችሁ እግዚአብሔርንም የምታመሰግኑበት ጊዜ እንደሚሆንላችሁ ባለሙሉ ተስፋ ነኝ። ትልቁ ነገር ግን ተስፋ አትቁረጡ። ከምንም በላይ ተስፋ መቁረጥ የሚባል ነገር እንዳይሰማችሁ። እኔ ብዙ ጊዜ ተስፋ እየቆረጥኩ ወደኋላ እየቀረሁ ነው። ተስፋ በመቁረጥ ብዙ ነገሮችን እያጣን ነው። ግን ተስፋና ትዕግስት ያስፈልጋል። ከምንም በላይ ትዕግስት ትልቅ ነገር ነው። ማርያምን እነግራችሁ ምናልባት ድምፄ ላይ ይሰማችሁ ይችላል እና ከምንም በላይ ትዕግስት በጣም ትልቅ ነገር ነው። ትዕግስት ሊኖር ይገባል። ተስፋችን ትዕግስት ነው። ትዕግስትና እምነት ካለን የምንፈልግበት ደረጃ እንደርሳለን። ውድ ቤተሰቦች እና እግዚአብሔር ለዚህ ቀን ስላደረሰኝ እኔ እጅግ በጣም ደስተኛ ነኝ። ውድ ቤተሰቦች ሌላው እንግዲህ ሁላችሁ የምታውቁት በዩቲዩብ በሶሻል ሚዲያ የምታውቁት ቲክታከሩ ታዋቂው ዝነኛው እንግዲህ አሹ ስፒድ እንግዲህ ወደ ኢትዮጵያ ሊገባ ነው። እንግዲህ እኛም በሰላም እንቀበለዋለን። የኢትዮጵያን ካልቸር የኢትዮጵያን አንዳንድ ነገሮችን እናሳየዋለን ማለት ነውና እንግዲህ አሹ ስፒድ እንግዲህ ኢትዮጵያን በጥሩ ሁኔታ እንደሚጎበኛት በጥሩ ሁኔታ እንደሚያያት ባለሙሉ ተስፋ ነን። እውነት ታዋቂው ዝነኛ ሁላችሁም በዩቲዩብ የምታውቁት እና ኢትዮጵያን በምን አይነት መልኩ እናሳየው እያሉ እንግዲህ ከብዙ እንትኖች ጋር እየተነጋገሩ ያሉ ቲክታከሮችም አሉ። እንግዲህ ኢትዮጵያ መጥቶ ኢትዮጵያን በሰፊው የሚያስተዋውቅበት እድል ላይ ነው ያለነውና እንግዲህ በሰላም መጥቶ በሰላም እንደሚወጣ ባለሙሉ ተስፋ ነኝ። እንግዲህ ውድ ቤተሰቦችን አሁን ላይ እንግዲህ ብር እንዳትሉ እንዳትነሱ እባካችሁ ምናምን እያሉ ብዙ ቲክታከሮችም እየሰሩ ነበርና ማንም የሚለው የለም። ኢትዮጵያ ሕዝብ ኩሩ ነው ካልሆነ በስተቀር ሁሉም የኢትዮጵያ ሕዝብ ኩሩ ነው እውነት ለመናገር እና ማንም የሚጠይቀው ነገር አይኖርም። እኛ ክብራችንን የምናውቁ ሰዎች ነን እና መጠየቅ ያለብን ነገሮችን እንጠይቃለን፣ ማናገር ያለብን ነገሮችን እናናገራለን እንጂ ማድረግ የሌለብንን ነገሮች አናደርግም። ገባችሁ? እና ያለውን ነገር እንግዲህ እግዚአብሔር ካለ ያለውን ነገር ምን የማሳውቃችኋለሁ ወይም ላይቭ እገባለሁ ወይም ደግሞ ቪዲዮዎችን ሰርቼ አስተላልፋለሁ። ምን እንደተከሰተ ምን ላይ እንደሆነ ምን ነገሮችን እንዳስተላለፈ ያሉን ነገሮችን በራሴ ዩቲዩብ ላይ አጭንላችኋለሁ ማለት ነው። ውድ ቤተሰቦችን ሰብስክራይብ ላይ ሼር እያደረጋችሁ አበረታቱኝ። እኔም ተስፋ አልቆርጥም። እንግዲህ ቪዲዮዎችም እየታዩ አይደለም፣ ምክንያቱም የራሴ ጥፋትም ጥሩ ቪዲዮዎችን ስለማልሰራበት ነው እንጂ ቆንጆ ቪዲዮዎችን ብሰራበት ይታይ ነበር። እኔም ተስፋ አልቆርጥም። እንደኔ ግን ተስፋ መቁረጥ የፈለጋችሁ ሰዎች በፍጹም ተስፋ እንዳትቆርጡ ነው የምላችሁ። ውድ ቤተሰቦች ሰብስክራይብ እያደረጋችሁ አበረታቱ። መልካም ቀን ይሆንላችሁ፣ መልካም ጊዜ ይሆንላችሁ፣ ይመቻችሁ። ቪዲዮውን እዩት እስከ መጨረሻው። እንግዲህ የቅድስት ድንግል ማርያምን ታምር እስከ መጨረሻው ቪዲዮውን እዩት። ይመቻችሁ። መልካም ቀን